መባ እንደሰማችሁት ነው እንግዲህ ኢትዮጵያ ሞድ ሃውስ እያለ ብጥ አድርጎኛል። እኔ ምን እንደሆነ አላቅም። ምን አስቦ ጭንቅላት ውስጥ ምን አስቦ እንደሆነ አላቅም። ኢትዮጵያ እያለ ጭራሽ ሻንጣውን እየጎተተ ወደ ውጭ ይዞት ወጥቶ እዚህ ጋር ደርሶ ነው ያገኘሁትና እንደ ሮጦ አለመጥፋቱም ደስ ብሎኛል። ደግሞ ሀሳቡ ምንድነው? ወደ መኪና ውስጥ ሊጭን ነው ሀሳቡ የሚፈልገው። መኪና ውስጥ ገብቶ ሊሄድ ነው ሀሳቡ የፈለገው ማለት በጣም ነው ያማረው። ኢትዮጵያ መሄድ በጣም ነው ያማረው እና ሳስበው ኢትዮጵያን ለትንሽ ጊዜ መርሳት አለበት። በቅርብ ራሱ አለመሄድ ይሻላል መሰለኝ። ምክንያቱም ከቤት ራሱ መጥፋት ቢያስብ የሚያስበው መሄድ የሚፈልገው ኤርፖርት ኢትዮጵያ ኤርፖርቱ ሩቅ ነው ምናምንና በጭንቅላቱ ያለው ኤርፖርት ነው እንጂ ሌላ ቅርብ መጫወቻ ምናምን ቦታዎች ራሱ በቃ ምንም የማያስበው። ይኸውልሽ ሻንጣውን እመልሳለሁ፣ እሱ መልሶ ይወስድብኛል። እንደዚህ እደጅ እንደተንከራተትን አለን። በጣም እንትን አለኝና ለዚህ ሁሉ ነገር ያመጣብኝ የጀመረው ከምን መሰላችሁ? ይኸውላችሁ ስሙትማ ሰርፕራይዝ ብዬ ሰምችፕስ አስመጣውለት ደስ ይለዋል ብዬ ይኸውላችሁ ቢጨንቀኝ ሙዶ ጋር ደወልኩለት። ሙዶ ወንድሜ ነው። ደወልኩለት እና እንደዚህ ያናገረው ግን በቃ አለቀሰ። ምን እንደማደርገው አላውቅም። እግዚአብሔር ይሁን። ቻው